የአረብ መሪዎች ጋዛንን መልሶ ለመገንባት 53 ቢሊዮን ዶላር አማራጭ እቅድ አጸደቁ። የአረብ አገር መሪዎች ጋዛንን በመውሰድ እና 2 ሚሊዮን ፍልስጤማውያንን የሚያፈናቅለውን የፕሬዝዳንት ትራምፕ ሐሳብ የሚቀናቀን 53 ቢሊዮን ዶላር የመልሶ ግንባታ እቅድ ግብፅ ካይሮ ባደረጉት አስቸኳይ ስብሰባ አጽድቀዋል። የአረብ ሊግ ዋና ጸሐፊ አህመድ አቡልቲ ሰዓታትን ከዘለቀ ስብሰባ በኋላ የግብፅ እቅድ አሁን የአረብ እቅድ ነው ብለዋል። የፕሬዝዳንት ትራምፕን ጋዛንን በመገንባት ሐሳብ በደፈናው ሳይጠቅሱ የአረብ አቋም የፈቃደኝነት ሆነ የግዴታ መፈናቀል የማይደግፍ እንደሆነ አስምረዋል። ግብፅ የአሜሪካን እቅድ የሚቀለብስ 91 ገጾች ያሉትን ሰነድ በዛፎች የተከበቡ የመኖሪያ መንደሮችና ታላላቅ የሕዝብ ሕንፃዎች የያዘ የመካከለኛው ምስራቅ ሪቦላ የሚባል ስያሜ የተሰጠችውን ዝርዝር የግንባታ እቅድ አቅርባለች። ይህንን የአዲሱን እቅድ ልዩ የሚያደርገው ሕንፃዎች ግንባታ ብቻ ያለመሆኑ ሲሆን እቅዱ ፖለቲካዊና ፍልስጤማውያን የመኖር መብትን ለመስጠት ያለመ ነው። የግብፅ ፕሬዝዳንት አልሲሲ በመክፈቻ ንግግራቸው ከአካላዊ ግንባታ እቅዱ መሳ ለመሳ የሚሄድ የሁለት ሀገራት መፍትሄ የተባለው ወደሚጠራው የመፍትሄ ሽግግር እንዲደረግ ጥሪ አቅርበዋል። ይህ የመፍትሄ በሰፊው የአረብ ሀገራትና በሌሎች አብዛኞቹ ሀገራት ሊቆም ስላልቻለው ግጭት ዘላቂ መፍትሄ ተደርጎ ይታያል። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና አጋሮቻቸው በጽኑ ይቃወሙታል። አዲሱ እቅድ ጋዛን በጊዜያዊነት ብቁ ከሆነ ባለሙያዎች የተውጣጣ በፍልስጤማውያን የጋዛ አስተዳደር ኮሚቴ በተባለው አስተዳደሩ እንደሚመራም አስቀምጧል። እቅዱ ሐማስ ሊጫወተው ስለሚችለው ሚና ጉዳይ ሸፋፍኗል። ታዋቂው ቡድን ሊያደርሰው ስለሚችለው መሰናክልም በግብፅ ሳይጠቀስ የእስራኤልና የፍልስጤማውያን ግጭት ምንጭ ከተወገዱ ጉዳዩ መፍትሄ ያገኛል ይላሉ። አንዳንድ የአረብ ሀገራት ሐማስ ሙሉ በሙሉ ትጥቁን እንዲፈታ ጥሪ በማድረግ የሚታወቁ ሲሆኑ፣ ሌሎቹ ደግሞ ይህ ውሳኔ ለፍልስጤማውያን የተተወ ነው ብለው ያምናሉ። ሐማስ በጋዛ መልሶ ግንባታ ምንም ሚና እንደማትጫወት በሉ እየተነገረ ሲሆን ትጥቅ መፍታት ግን ቀይ መስመር ነው ተብሏል። የፕሬዝዳንት ትራምፕን እቅድ አርቆ አሳቢ ሲሉ የገለጹት የእስራኤል ጠቅላይ ሚኒስትር የፍልስጤማውያን አስተዳደር ጨምሮ ሐማስ በቀጣይ ለሚኖረው ሚና በተደጋጋሚ ውድቅ አድርገዋል። ደህንነትን የሚመለከት ሌላው አሳሳቢ ጉዳይ ዓለም አቀፍ የሰላም አስከባሪዎች ለማሰማራት መንግስታቱ ድርጅት የጸጥታው ምክር ቤት እንዲቀርብ ወስኗል። ለመልሶ ግንባታ መርሃ ግብሩ አስፈላጊ ገንዘብ ለማሰባሰብ የሚቀጥለው ወር ትልቅ ዓለም አቀፍ ጉባኤ ይካሄዳል። ባለጸጋ የገልፍ ሀገራት ለግንባታው ግዙፉን በጀት ለመሸፈን ፈቃደኛ ናቸው። ነገር ግን አንዳንዶቹ መዋለ ንዋያቸውን ለማፍሰስ በሌላ ጦርነት ሕንፃዎቻቸው ያልጠነው የተኩስ አቁም ስምምነት ለመጣስ ጫና ላይ መሆኑን ወደ ኋላ እንደሚያፈገፍጉ እያደረጋቸው ነው። ጋዛን ለመገንባት በወጠነው አዲሱ የአረብ እቅድ ግዙፉ ፍርስራሾችን ያመከኑ ፈንጂዎችን የያዘ እቅድ ማገገሚያ የ6 ወር ማስጀመሪያ ጊዜ ጨምሮ 3 ምዕራፎችን ተከፍሎ የሚፈጸም ነው። በመልሶ ግንባታው ጊዜ 1.5 ሚሊዮን የሚሆኑ ተፈናቃይ ፍልስጤማውያን በጊዜያዊ መጠለያቸው ይቆያሉ ተብሏል። የመንግስታቱ ድርጅት በጋዛ 90 በመቶ ቤቶችን ወድመዋል አሊያም ጉዳት ደርሶባቸዋል ይላል። ቻይና እና ካናዳ በአሜሪካ የተጣለባቸውን አዲስ ታሪፍ አጸፋዊ ምላሽ ሰጡ። ትራምፕ በሜክሲኮ እና በካናዳ ምርቶች ላይ የተጣሉ 25 በመቶ ታሪፍ ከትላንት ጀምሮ መጀመሩን እንዲሁም ቻይና ባለፈው ወር ከተጣለባት ተጨማሪ 10 በመቶ ታሪፍ ለትራምፕ ይፋ ማድረጋቸውን ተከትሎ ሀገራቱ ምላሽ በመስጠት ላይ ናቸው። በዚህም በቻይና እና በካናዳ አሜሪካ ምርቶች ላይ ተጨማሪ የግብር ታክስ መጣላቸውን በመግለጽ ላይ ይገኛሉ። ቻይና ከሚቀጥለው ሳምንት ጀምሮ ተግባራዊ የሚደረግ ከአሜሪካ የሚገቡ የተለያዩ የግብርና ምርቶች ላይ አዲስ ቀረጥ እንደምትጥል ተናግራለች። በዶሮ፣ በስንዴ፣ በበቆሎ እና በጥጥ ላይ ተጨማሪ 15% ታሪፍ እንደሚጣል ሲገለጽ፣ ማሽላ፣ ኩሪ አተር፣ አሳማ፣ የበሬ ስጋ፣ የውሃ ምርቶች፣ አትክልቶችና የወተት አስተዋጽኦዎች ላይ በተጨማሪ 10 በመቶ ታሪፍ እንደምትጥል ቻይና በፋይናንስ ሚኒስትሯ በኩል አሳውቃለች። ካናዳ በበኩሏ እስከ 5 በመቶ ታሪፍ እንደምትጥል አሳወቀች። የሜክሲኮ ፕሬዝዳንት በሜክሲኮ ሲቲ ዛሬ በሚደረገው የዜና ኮንፈረንስ ላይ ማምሻቸው ይፋ እንደሚያደርጉ የሀገሪቱ ኢኮኖሚ ሚኒስትር አሳውቋል።
ቻይና፣ ካናዳ አዲስ ታሪፍ ከአሜሪካ ምርቶች ላይ እንደሚጥሉ መዛታቸውን ተከትሎ በሶስት ትልልቅ የንግድ አጋሮች ላይ ያለውን የንግድ ግንኙነት ይበልጥ እየተካረረ መምጣቱ የሚያመላክት ነው ተብሏል። ዘገባው ዘጋርዲያን ነው። ቻይና ከአሜሪካ የሚቃጣባትን የትኛውም ጦርነት ዝግጁ ነኝ አለች። ቻይና ከአሜሪካ የሚቃጣባትን የትኛውም አይነት ጦርነት ለመመከት ዝግጁ መሆኗን አሳውቃለች። ለሁለተኛ ጊዜ ወደ ስልጣን በመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ እየተቃጣባት ያለውን የታሪፍ ጭማሪ በመቃወም ቻይና መልእክት ማስተላለፏን ተናግሯል። ትራምፕ ከወር በፊት ከቻይና ወደ አሜሪካ የሚገቡ ማንኛውም ምርቶች ላይ 10 በመቶ የታሪፍ ጭማሪ ማድረጋቸው ይታወሳል። ከሰሞኑ ጭማሪ ደግሞ 20 በመቶ ከፍ እንዲል ማድረጋቸውን ተከትሎ ቻይና ምላሽ ከአሜሪካ ወደ ሀገሯ የሚመጡ የግብርና ምርቶች ላይ ከ10 እስከ 15 በመቶ ታሪፍ ጭማሪ አድርጋለች። አሜሪካ ጦርነት ከሆነ የምትፈልገው በታክስም ሆነ በየትኛውም ጦርነት ለመዋጋት ዝግጁ ነን ሲል የመንግስት ቢሮው ያወጣው መረጃ በኤምባሲው በኤክስ ትስስር ገጹ ዳግም አጋርቷል። ዶናልድ ትራምፕ ዳግመኛ ወደ ስልጣን ከመጡ ወዲህ ቻይና ለመጀመሪያ ጊዜ ጠንከር ያለ መልእክት ነው ያስተላለፈችው ነው ተብሏል። ይህ የዶናልድ ትራምፕ የመጨረሻ ማስጠንቀቂያ ለሐማስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሐማስ ታጋቾችን እንዲለቅና ከጋዛ እንዲወጣ የመጨረሻ ማስጠንቀቂያ አስተላልፈዋል። በጋዛ ያለውን የጦርነት ለማጠናቀቅ ስራዬ የምትፈልገውን ሁሉ ለመላክ ዝግጁ ነኝ። እኛ የምንለው የማይፈጸም የትኛውም የሐማስ አመራር ደህንነቱ የተጠበቀ አይሆንም ብለዋል። ለጋዛ ህዝቦች እንዲሁ ብሩህ የሆነ የወደፊት ተስፋ ይጠብቃቸዋል። ነገር ግን ታጋቾች ከተለቀቁ ብቻ ነው፣ አለበለዚያ ግን ትሞታላችሁ የሚል ማስፈራሪያ የታከለበት ጽሑፍ ትሩዝ በተሰኘው ትስስር ገጻቸው አጋርተዋል። ጽሑፉን ያጋሩት በተኩስ አቁም ስምምነቱ ሳቢያ የተለቀቁ ታጋቾች ቡድን አባላት በነጩ ቤተ መንግስት ካነጋገሩ በኋላ ነው ተብሏል። እስራኤል በመጀመሪያው ተኩስ አቁም ስምምነት ከተለቀቁ ውጭ 24 በህይወት ያሉና ሌሎቹ በጥቅሉ 59 ሰዎች እስካሁን በሐማስ ስር እንደታገቱባት ተናግራለች። ከታጋቾች ውስጥም የአሜሪካ ዜግነት ያላቸው ሰዎች እንደሚገኙ ይነገራል። ዶናልድ ትራምፕ የመጨረሻ ማስጠንቀቂያ ብለው ያስተላለፉት ዘለግ ያለ ጽሑፍ ተከትሎ ከዚህ ቀደም ሐማስ ታጋቾችን ካለቀቀ ጋዛን ገሃነም እናደርጋታለን የሚል ማስፈራሪያ ሰዎች እያስታወሱ ይገኛሉ። ዘገባው የቢቢሲ ነው። ህገወጥ ማዕድን ዝውውርን ለመቆጣጠር ከባለድርሻ አካላት ጋር ተቀናጅቶ እየተሰራ መሆኑን የአማራ ክልል ማዕድን ሀብት ልማት ቢሮ አሳወቀ። በሁለት መንገዶች ህገወጥ ማዕድን ዝውውር እንደሚስተዋል የቢሮው ምክትል ኃላፊ አበባ ጌታሁን ገልጸዋል። አንደኛው በህጋዊ ፍቃድ ሽፋን ከአሰራር ውጭ የሚታይ እንቅስቃሴዎች መሆናቸውን ጠቅሰው፣ ሌላኛው ፍቃድ ሳይኖራቸው ማዕድናትን ማዘዋወር ላይ ነው ብለዋል። በሁለቱ ህገወጥ ድርጊቶች ላይ ቢሮው እስከ ታችኛው የመንግስት መዋቅር ድረስ ግብረ ኃይል አዋቅሮ ተገቢውን ክትትል እያደረገ መሆኑን አረጋግጠዋል። ይህንን ተከትሎ በህገወጥ ተግባር ተሰማርተው የሚገኙ አካላትን ለህግ ማቅረባቸውንና ይዘውት የሚገኘውን የማዕድን በመሸጥ ለመንግስት ገቢ ማድረግ መቻሉንም ተናግረዋል። እንደ ክልል ያለውን ነባራዊ ሁኔታ መሰረት ያደረገ የማዕድን ምዝበራን ለመከላከልና ለመቆጣጠር ስራ ትኩረት እንደተሰጠውም ጠቁመዋል። በቀጣይ አሰራሩ በቴክኖሎጂ አስደግፎ ለመስራት እቅድ መያዙንም ነው ያመላከቱት።